የእግዚአብሔር ዝምታ። ኢየሱስ የተወለደው ከ400 ዓመታት የእግዚአብሔር ዝምታ በኋላ ነበር። ከ400 ዓመታት የእግዚአብሔር ጸጥታ በኋላ የኢየሱስ ልደት ተፈጸመ። ከ2000 ዓመታት በፊት የታመሙትን በመፈወስ አጋንንትን በማስወጣትና የእግዚአብሔርን ተአምራትን በመፈጸም ኢየሱስ መከራ ለደረሰባቸው ሲደርስላቸው ነበር። ይህም ከጥምቀቱ እስከ ስቅለቱ በነበሩ ለ3 ከግማሽ ዓመታት ቆይቷል። የብሉይ ኪዳን ነቢያት ከሞቱ በኋላ እግዚአብሔር ለ400 ዓመታት ዝም አለ። በእነዚህ 400 ዓመታት ውስጥ እስራኤላውያን በተለያዩ ብሔሮች ተገዝቶ ነበር። ኢየሱስ በመጣበትም ጊዜ ሮማውያን ተይዞ ነበር። በግብፅ 400 ዓመታት ከተገዙ በኋላ በሙሴ በኩል ከባርነት እንደወጡት ሁሉ ኢየሱስም ሮምን ገልብጦ ነፃ እንዲያወጣቸው ነበር የጠበቁ። ያልተረዱት ነገር ግን እግዚአብሔር ራሱ ወልድን ሆኖ መምጣቱንና የመጣውም የእስራኤልን ሕዝብ ብቻ ሳይሆን የዓለምን ሕዝብ ከሞት ባርነት ነፃ ለማውጣት መሆኑን ነበር። መጥመቁ ዮሐንስ። መጽሐፍ ቅዱስ የመጥመቁ ዮሐንስንና የኢየሱስን ልደት ታሪኮችን በማጣመር ልዩነታቸውንና በእግዚአብሔር ዕቅድ ውስጥ ያላቸውን ተያያዥነት አጉልቶ ያሳያል። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ፣ ሚስትህ ኤልሳቤጥም ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለች። ደስታና ተድላም ይሆናል፣ በመወለዱም ብዙዎቹ ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። የእስራኤልም እጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ የኤልያስ መንፈስና ኃይል በፊቱ ይሄዳል። ሉቃስ 1 ከቁጥር 13 እስከ 17። የመጥመቁ ዮሐንስ መወለድ ታምራዊ ቢሆንም ከዚህ ለሚበልጠው በመንፈስ ቅዱስ ለሚወለደው ለኢየሱስ ልደት ቅድመ ሁኔታ ሆኖ አገልግሏል። ቅዱስ ገብርኤል ለድንግል ማርያም ያስተላለፈው መልእክት ሲናገር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ የያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ኢየሱስ የተወለደበት ጊዜና ቦታ እንዲሁም በብሉይ ኪዳን የተነገሩ ትንቢቶች በእርሱ መፈጸማቸውን መለኮታዊ ቅንብር አጉልቶ የሚያሳዩ ናቸው። ለዚህም ማጠናከሪያ ኢሳይያስና ሚክያስ ይህንን አስፍረዋል። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ ምዕራፍ 7 ከቁጥር 14። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ አንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤልም ላይ ገዢ የሚሆን ይወጣልኛል። ሚክያስ ምዕራፍ 5 ከቁጥር 2። እነዚህ ትንቢቶች የዮሐንስ መወለድ የበሱር መንገድ በማዘጋጀት የኢየሱስን መምጣት አብሳሪ መሆኑን ያመለክታሉ። የእግዚአብሔር ሰላም ከሁላችን ጋር ይሁን፣ አሜን። ቻናሉን ሳብስክራይብ ያላረጋችሁት ሳብስክራይብ በማድረግ ቤተሰብ ይሁኑ።